السلام عليكم لذي إن شاء الله يا لو قت لم يورالج بقرآن بحديثنا بسلفوش وارد المسرات ملسن ستوالن بزي وقت عمي دمو ويتم قري لما قرب بزي قد عليه ይሄን እንኳን ነው ወቀት ያለ አይመስለኝም ነገር ግን ወቀት አለኝ መወያየት ይችላል የሚል ሰው በእነዚህ ርዕሶች ላይ ጥሪ እናቀርባለን በራችን ክፍት ነው ማንንም ሰው መጥቶ መወያየት ይችላል ባረከላሁ ፊክ ለማንኛውም እስኪ ይሄንን የጅህልና ወሬ ሰምተን እኛ ደግሞ ዒልም የሆነ ከቁርአን ከሐዲስ ከሰለፎቹ መልስ እንሰጣለን አላህ እጃለው እግራለው ብሎ ያስተማረ ሰው ነው ስሙት ምን እንደሚል አላህ እጃለው እግር የለውም አትመጣጀብ አላህ ያሰብ ወይስ የአላህን እጅና እግር ሄደህ ካረጋግጠ ፕራክቲካሊ ጄና ሳይን እግርና ሳይ ማለት ነው ይፈልጋል አላህ ተዓላ ጀሃነም ይገባል ብሎ ያስተምራል ክብር እግሩን አላህ ጀሃነም አናት መሐሏ ላይ ያረግባታል ይረግጣታል አላህ Subhanahu Wa Ta'ala ጀሃነም ይገባል ብሎ የሚያስተምር ኡስታዝ ተብሎ ሙስሊሞችን ወክሎ እንደዚህ ብሎ የሚያስተምር በጣም የወረደና የዘቀጠ አስተሳሰብ አላህ Subhanahu Wa Ta'ala ጀሃነምን የፈጠራት የአማኞች ወይንም ደግሞ በሱ ያላመኑትን ለመቅጫ ነው ነገር ግን ራሱ ጀሃነም ይገባባታል ብሎ እንኳን እሱ ጀሊሉ ይቅርና ሙእሚን ሆኑ በዱንያ ላይ አላህ Subhanahu Wa Ta'ala ይገዙ የነበሩ ሰዎች እንኳን ጀነት ይገባሉ ጀሃነምን አይቀምሷትም ይላል ነገር ግን ይሄ ሰውዬ ራሱ ጀሊሉን ደግሞ ጀሃነም ይገባል ብሎ ያስተምራል ተመልከቱ እንግዲህ እንደሰማችሁት ነው አላህ Subhanahu Wa Ta'ala እጅ ያለው እግር አለው ይላል አላህ እጅ ያለው ማን ነው አላህ እጅ ያለው ማን ነው ራሱ እኮ አላህ ቁርአን ላይ ሱረቱ ሷድ ላይ አላህ Subhanahu Wa Ta'ala ما منعك أن تسجد لما خلقت بيدي ይላል ተመልከቱ ما منعك أن تسجد لما خلقت بيدي الله سبحانه وتعالى በሁለት እጆቼ ለፈጠርኩት አደም ለምንድን ነው ማሰግደው ሱረቱ ሷድ ላይ 75ኛው አያ ገብተን ማየት እንችላለን ተፍሲር الطبري ገብተህ ሰለፎቹ ምን አሉ ይሄን አስመልክቶ አላህ Subhanahu Wa Ta'ala ለሸይጣን ما منعك ምንድነው የከለከለህ አንተ ስጁድ ስጁድ ልትወርድ ማለት ነው የከለከለህ ምንድነው ما منعك ምንድነው የከለከለህ አንተ ስጁድ لما خلقت بيدي በሁለት እጆቼ የደየ ሙሰና ነው በሁለት እጆቼ ለፈጠርኩት አደም ለምንድነው ማሰግደው አለ አላህ ለራሱ ሁለት እጅ ያሰበተ ይሄን ደግሞ ሲፈስሩ ኢብኑ ጀሪር الطبري ምን አሉ ተፍሲር الطبري ገብተህ ማየት ይችላል يخبر الله تعالى ذكره أنه خلق آدم بيديه الله سبحانه وتعالى آدمن بهولت الجوج اندفتر እየነገረን ነው አሉ ቁዋው አላሉ ምን አላሉ ቁዋው ማብሎ ቢፈስሩት ያ አላህ ቁዋ ሁለት ይሆናል ገባህ በየደየ ሲል ሙሰና ነው ስለዚህ ያ አላህ ቁዋዎች ሁለት ሊሆን ነው አይሆንም እንደም ያ አላህ ቁዋ አንድ ሁለት ተብሎ የሚቆጠር አይደል በሁለት እጆቹ አላህ አደምን እንደፈጠረ እየነገረን ነው ይሄው ሰለፎች የምትከተል ከሆነ ፍልስፍናውን ቶ እጅ አውዙ ቢላህ እጅ ካለ ለአላህ እንደዚህ إذن لماذا أثبت لله الحياة الله حينا وتلاله أو قال كنيا مكو حينا لمن أثبت ثاني حينا مسمات الميت لمن أثبت كنيا جاي مسستلال بله متشوفكم يا لو كانت حتى وروبك دين زنبلو عندما تعرف التنبورات شقارن أقرأ الله إلى الله تملك أقرأ الله إلى نبينا عليه الصلاة والسلام نقر جني الله الجنة قرن دنيا حديث حديث هذا مولته من قال النبي عليه الصلاة والسلام تملكته حديث لا النبي عليه الصلاة والسلام من يلالو فيما رواه أنس بن مالك باستلف حديث لا من يلالو النبي عليه الصلاة والسلام لا تزال جهنم تقول جهنم توجدم كمالت هل من مزيد شمار علينا كمالت هتوجدم مالو النبي عليه الصلاة والسلام حتى يضع رب الله سبحانه وتعالى اسكم يسكم تبت فيها رب العزة الله سبحانه وتعالى بس يسكم يسكم تبت من قدمه أقولون الله اسكم يسكم تبت درس يلالو ما نيالوتين نبي عليه الصلاة والسلام يعني فتقولوا قد يعني مولاه تلالة شالو نبي يالو صلى الله عليه وسلم إيه ما نفسره ابن جرير الطبري تفسير في معلوم الدين قبتها شيء وأن له قدما إيالو لا الله اقرأ له لمن إيه حديث استدلال درجو لأنه نبي عليه الصلاة والسلام من سلالو حتى يضع الله اسكم يسكم تبت درس إيالو إيه سلفوش مرجع درجو لا الله اقرأ له تملكته ሌላው ቀርቶ አቡ ሐሰን አልአሽዓሪ ዛሬ አህባሽ ነው የሚሉት ዛሬ ማለት ነው እሱን ነው የምንከተለው አሽዓራ ነን የሚሉት አቡ ሐሰን አልአሽዓሪ ራሱ ኢባና የተሰኘ ኪታቡ ላይ ይህ ኪታብ የሱ ለመሆኑ ኢብኑ አሳኪርና ሌሎችም የመሰከሩለት ኪታቡ ላይ ምን ያሉ ለአላህ Subhanahu Wa Ta'ala እጆች እንዳሉት እናሰብታለን ለአላህ እግሮች እንዳሉት እናሰብታለን ያስቀምጣል ኪታብ አልኢባና ከፍታሽ ማየት ይችላል ኢዘን ስለዚህ ሰለፎቹ በጠቅላላ ለአላህ Subhanahu Wa Ta'ala የመጣውን ያጸድቃሉ ይሄ ነው መንገዱ እንጂ ፍልስፍና ውስጥ ገብተው እንደዚህ አይሉም ነበር አያቻል ሌላው ደግሞ ጀሃነም ውስጥ እግሩን ያስገባል ተመልከቱ ጀሃነም ውስጥ እግሩን ያስገባል አድምጡ እንደዚህ ነው ጀሃነም ውስጥ አረ ያለ የለም ባካሽ ሱብሃንአላህ ለምን ትቀጥፋለህ ሰው ያላለው ጀሃነም ውስጥ እግሩን ያስገባል አላለም ከላይ ይጭንባታል ይሄ ደግሞ ሐዲስ አታሹፍ ጀሃነም ውስጥ እግሩን ያስገባባታል ምናም ተመልከቱ እንደዚህ ደግሞ ጀሃነምን አላህ ያዘጋጃል ሱብሃንአከ ረቢ ለአመፀኞች ነው እንጂ አላህ ይገባ ሱብሃንአከ ረቢ አረ استحي من الله አረ የምታወራውን ነገር ለአላህ እንትና ሃይ አድርግ ባክ ሃይ አድርግ እንጂ ሰው ያላለውን አትበል ሁለተኛ ደግሞ ስለ አላህ ነው የምታወራው ስለ ሰፈር ጓደኛ አይደለም የምታወራው አደብ የለህም እንዴ ለስሙ ሚዲያ ላይ ትወጣለህ አንዳንዴ ዝም ብለህ ተዘባርቃለህ አደብ የለህም እንዴ ስታወራ
ተዓለም الأدب يا أخي መጀመሪያ አደብን ተማር። በዚህ ጉዳይ መወያየት የምትፈልግ ከሆነ እኛ 24 ሰዓት በራችን ክፍት ነው። በአላህ ስም ወሲፋት ጉዳይ ላይ ማንኛውም ጉዳይ ላይ ውድቅ የምታደርግ ያኒ ታዕጢል የምታደርግ የጀህሚያ ወራሽ ማንኛውም ሰው እኛ ላይ መወያየት ዝግጁ ነን። በራችን ክፍት ነው። በሰለፎች ኪታብ በቁርአን በሐዲስ ግልጽ አይደለ? አድርሱለት። ባረከላሁ ፊክ